ወደ ጸሎት እንመለስ። አዎ ወደ ጸሎት እንመለስ። ጸሎት ከእግዚአብሔር ጋር የምናደርገው ያው ግንኙነት ነው። ለእርሱ ልባችንን መክፈት፣ ምስጋናን ማቅረብ፣ ኃጢአታችንን መናዘዝ፣ ፍላጎታችንን ማቅረብ እና ፈቃዱን መፈለግ። መጽሐፍ ቅዱስ በጸሎት ውስጥ ብዙ በረከቶች እንዳሉ ያስተምረናል። ዛሬ የብዙ አማኞች ትልቁ ፈተና የጸሎት እጥረት ነው። ሰዓታትን በስልክ፣ በማህበራዊ ሚዲያ፣ በአጫጭር ቪዲዮዎች እና በማያቋርጥ መረጃ እናሳልፋለን። ነገር ግን ከእግዚአብሔር ጋር በጸሎት የምናሳልፈው ጊዜ እየቀነሰ ነው። ይህ መንፈሳዊ ድካምን፣ ባዶነትን እና የእግዚአብሔር መገኘት የማይሰማ ሕይወት ሊያመጣ ይችላል። ኢየሱስ እንዲህ ብሏል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ፈቃደኛ ነው፣ ሥጋ ግን ደካማ ነው ብሎ አስተምሮናል። በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ደግሞ መጽሐፍ ቅዱስ ሳታቋርጡ ጸልዩ ብሎ አዞናል። በአንደኛ ተሰሎንቄ ምዕራፍ 5:17 ጉዳዩ ሚዲያ በራሱ ክፉ ነው ማለት አይደለም። ሚዲያን ለትምህርት፣ ለወንጌል ስርጭትና ለጠቃሚ መረጃዎች ልንጠቀም እንችላለን። ግን የጸሎትን ጊዜ ሊተካ ወይም ሲተካ ከእግዚአብሔር ጋር ያለን ህብረት ይዳከማል። ብዙዎች ዛሬ መረጃ አለን፣ ነገር ግን መንፈሳዊ ጥንካሬ እየቀነሰ ነው። ብዙ ነገር እንመለከታለን፣ ግን ከእግዚአብሔር ጋር የምንነጋገርበት ጊዜ አነስተኛ ሆኗል። የተዳከመውን ነፍሳችንን የምታደሰው በጸሎትና በቃሉ ነው። ስለዚህ የዛሬ ጥሪው ይህ ነው። ከሚያዘናጋን ነገር ትንሽ እንቀንስ። በየቀኑ ለጸሎትና ለቃሉ የተለየ ጊዜ እንመድብ። ከእግዚአብሔር ጋር ያለንን ህብረት እናድስ። እናስታውስ፣ ጸሎት የሚለውጠው እግዚአብሔርን ሳይሆን መጀመሪያ እኛን ነው። በጸሎት ሰላምን፣ ጥበብን፣ ኃይልን፣ መሪነትን፣ ተስፋን እና መንፈሳዊ እድገትን እናገኛለን። ስለዚህ ወደ ጸሎት እንመለስ። አዎ ወደ ጸሎት እንመለስ። የደከመው ዘመናችን የሚታደሰው በእግዚአብሔር ፊት በሚደረግ ጸሎት ነው። አሜን። እግዚአብሔር ጸጋውን ያብዛ።